እንደሷ ክፍል 2 በአላህ ዛሬ ደግሞ አርፍጃለሁ። ኡሚ አትቀሰቅሽኝም ነበር እንዴ? ወይዘሮ ፋጤ እውይ አልቀረብህም። ጀማ ሰላት እንዳያልፍህ ነው ወይስ ቁርስ ሰርተህ ታበላ? ለነገሩ እናንተን ሰው ብዬ ማዋራቴ። የትምህርት ቤቱ ድባብ ተጧጡፏል። አንዋር በልቡ መስዑድን አግኝቶ ትላንት ስለተፈጠረው የአስማ ሁኔታ እስከሚነግረው ቸኩሏል። አይደርስ የለም የትምህርት ቤት ግቢ ደረሰ። ጢባራሙ አንዋር ረዥም ቁመት፣ ሰፋ ያለ ትከሻ፣ በአንድ ትከሻው የሚያንጠለጥለው የጀርባ ቦርሳው፣ ብቻ ተወዳጁ አንዋር ትምህርት ቤቱ ቅጥር ግቢ ውስጥ ተገኝቷል። ረፍዶ ስለነበር ሁሉም ክላስ ከገቡ በኋላ ደረሰ። ከመስዑድ ጎን ተቀመጠ። ሰላም አለይኩም መስዑዴ። ወአለይኩም ሰላም ወራህመቱላህ። ትላንትና እኮ አስማ ማናት? አስማ ናታ፣ ያ የኤፍ ክላሷ ቆንጆ። እስኪ ወላሂ በል። ሳያስበው ጮኸ። መምህሩ ሰምቷቸው ነበርና በጣም ተቆጡ። ኑ ሁለታችሁም ውጡ አለ በንዴት። ኖር ሀዬ በደስታ አለ ድምፁን ቀንስ አድርጎ። መምህሩ ግን የዋዛ አልነበረም። አንተ ደደብ ማንን ነው አህያ? አረ አላልኩም ቲቸር፣ አመቱን ሙሉ በእኔ ክፍለ ጊዜ ኢንኮምፕሊት ናችሁ፣ ውጡ። እንዴ እንደዛማ አይሆንም ይላል መስዑድ በንዴት። ባክህ አይጨክንብንም፣ ዝም ብሎ ነው ሲዝት ነው። ይልቅ ማለት አስማ አይኔ ገብታለች። ይኸውልህ አንዋር እርግፍ አርገተዋት። እሷ ልጅ ማለት እኮ ሰላም አለይኩም በለሳ ትጨርስ ከአይንህ የምትሰወር የትምህርት ቤቱ ጢባራም አክራሪ ሙስሊም 10ኛ ክፍል ላይ በሃይማኖት ጉዳይ 1 ዓመት ትምህርት የታገተች። ብቻ ምን አለፋ አሁን ያልከኝን ሌላ ሰው ቢሰማ በስም ማጥፋት ወንጀል እስር ነበርክ። ድንገቱ እኔ ላይ ጣለ። አንተ ልጅ እየቀለድክ ነው? ወላሂ ምን አስቀለደኝ? ለማንኛውም ንቀልና ማትሪክ ላይ አተኩር። መምህሩ በስራቸው እጅጉን ተናዷል። መምህር ሞኒተር ዘንድሮ የምንመርጠው በደረጃ ነው። ያው ማትሪክ ተፈታኝ እንደመሆናችሁ ሊድ የሚያደርጋችሁ ያስፈልጋል። ማን ነው አንደኛ ወጣ? ተማሪው በአንድ ድምፅ መስዑድ ይላል። መምህር ማን ነው መስዑድ አለ ከፍ ባለ ድምፅ። ከፊት ያሉት ተማሪዎች ያስወጣኸው ልጅ እያሉ ይንሾካሾካሉ። መምህሩ በጭራሽ እነሱማ እዚህ ክፍል ድርሽ አይሉም አለ በንዴት። ሁለተኛስ አለ ነጃት እጇን አወጣች። ለእሷ ያለባትን ኃላፊነት ተናግሮ ሳይጨርስ ክፍለ ጊዜው ማብቃቱን ደውል ተናገረ። መምህሩ እንደምንም ንግግሩን አሳጥሮ ወጣ። ቀጣዩ ክፍለ ጊዜ ክፍል ውስጥ ታድመዋል። አንዋር ግን ልቡ እዛች ልጅ ጋር ነው። ያቺ ስትርበተበት ኪርማው የተዛባው 10 ከንፈሯን በምላሷ የምታረጠው ልጅ ጋር ደጋግሞ ፈገግ ይላል። እረፍት ሰዓት መድረሱን ሳያውቀው ተማሪው መንጫጫት ጀመረ። መስዑድ ድንገት አየት ታረጋት። ቀልቡን ሰርቀዋለች። ቀሚሷንማ ቢገልበው ያኔ ደፍተዋለች። አንተ ባለጌ አላህ ድፍት ያርገ። ስንናገርማ አለባቸው ችግር ከምላስ ይቀድማል አይን ማሳጠር። እረ በረቢ ምን ጉድ ነህ? አይኑን በር ላይ ወርውሮት ቀረ። አዎ አስማ ናት። በደስታ ፊቱ በራ። ወደሱ መራመድ ጀመረች። አንድ ስትራመድ አንድ ልብ ይመታል። አንዴ ላናግረህ አንዋር። ምን ነው ሺ ባረክሽው? መስዑድ አይንህ ነው በለኝ ወይስ ቅዠት? የግርም እየተመለከተ ነው። አሁን አመነ። እውነትም አንዋር ሀቅ አለው አለ። አንዋር ከወንበሩ እየተነሳ አላልኩህም ይላል። ክፍል 3 ይቀጥላል።